እንሰራበታለን። ምርጥ 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 እንትን ነው ያደረገው። ስክሪንሾት አድርጊቻታለሁ ነው አየር ላይ ፎቶ በጣም የተመቸችኝ ታለች። ቆይ ወሪዘት ቆይ ላስገባው ቆይ ፎቶ ላስገባው። ጀስት ዌት እቺ ፎቶ አይ ላይክ ዲስ ፎቶ ዲስ ዘ ቤስት ፎቶ። ትናንትና በቃ ይሄን ያነሳ ካሜራማን ሂዝ ዘ ቤስት ካሜራማን። እዛ በሆነ ኖሮ ሸልመው ነበር። አይ ላይክ ዲስ ጅላሉ ነው አንቺ ያነሳሽው አንበሳይ ወላሂ ስሩ። አረ ጅሌ አንበሳው የኔ አንበሳ ጅሌ ወላሂ ምርጥ ፎቶ ነው። እኔ በቃ ከሁሉ ከሚመቸኝ ይሄና ይሄ ነው። አንደኛው ደግሞ ይሄ የሚመቸኛል። ይሄ በቃ ይሄ ዛሬ እችን ነው እኔ ከኋላ ያረ ይሄ ነው እንግዲህ። ሌትስ ጎ እና እስኪ አሁን ያው የቀረው ጥቂት ሰዓት ነው። ሴዶ እስኪ ምን ትላለህ? ምን ተሰማ? ዋትስ ዩር ፊሊንግ? እኔ በቃ ፋይቱ እኮ አልቋል እኮ በቃ ዝም ብዬ እየጠበኩ ነው እንጂ እስኪሰጠኝ ቤቱ እስኪሰጠኝ እየጠበኩ ነው እንጂ አልቋል። በቃ ቤቱ ከጥቂት ሰዓት በኋላ አንቺ ጋር ናት ማለት ነው አይደል? ቤቱ እስኪሰጠኝ እየጠበኩ ነው። እኛም እንግዲህ እንጠብቃለን፣ ፎቶ እንነሳለን። አትሊስት ኦንላይንም ቢሆን ቤቱን ይዘየው ምናምን ኢንሻላህ እስኪመጣ እየጠበኩ ነው። ኧረ ይመጣል። እንግዲህ ጀግ እንዴ ትሬኒንግ አላረገም ምን አላረገም። እንግዲህ እሱ ፋይት ያለብኝ ሰው መስላለሁ። እኔ ቅድም ቁርስ ስትበላይቼ ማሻላ አልኩኝ። እንዴ ገና ብዬ እየጠበኩ ቁርስ ስትበላይቼ ማሻላ ብርቱ ዛን እንዴት ነው ፋይት የሚያደርገው ወንድማችን ስን ነበር። ማሻላ ጀሌ ካሜራማን ዛሬ በደንብ እንግዲህ ካሜራ እንትን በል ሀማም ነው እየለባበሱ ነው። ሀማም ናቸው እንግዲህ አንተ ያው መለባበስ አያስፈልግም። ትናንትና ደግሞ ሉካ ሆነች ነው የመጣሽው። ቲሸርት እኔ አልለበስክም። ሌላው እንደዚህ ፏ እንትን ዘንጾ ምናምን ሲመጣ አንቺ ሉካ ሆነች ነው የመጣሽው። እኔ ትናንትና ተመቸኝ። እኔ ደግሞ ስማ እዚች ጋ ቆይታለ ይፈቱ እኔ የጆኒን እጁን ነበር ይሄ ልጅ የሆን ነገር ቁላኑን ይዞታል እንዴ ምናምን እያልኩ ነበርና ቆይታለ አንተም እጁን ነበር እያየው የነበረው። አሁንም የሆን ነገር ሊጥን ነው እያልክ ነበር፣ ግን በደንብ ኮንትሮል አድርገተሽው ነበር ትናንትና። ማሻአላ የታለ አርቲስት ፎቶ ሆነ መሰለኝ። ኢንሻላህ ከጥቂት በኋላ ላይቭ ነው እንግዲህ ደርሷል። ጀማው ደርሷል። እንግዲህ የፊልማው ሰዓት ያው በጉጉት ስንጠብቅ የነበረው ቀን ሂዝ ኦልሬዲ ደርሰዋል። አሁን ትንሽ ነው የቀረውና አጅሬ እንደዚህ ትተኛለች ኢንሻላህ ማታ ላይ እንደዚህ እኔ እዚህ ጋር ስማ እዚች ጋር በቃ ይሆን በዛኛው ያኛው እኔ እንደዚህ ሲል ያኛውን እጁ ነበር ማየው። ያንተም እጅ ግን ሬዲ ነበር የሆነ ነገር ከመጣ ብለሽ ፈገግ ብለሽ ምናምን። ማታማ ቀወጥ ነው ማታ ማሻአላ። አይ አንበሳ ጥሩ ነው ያደረጋችሁት። ያው ይሄ ጌም ነው ያው ኢንሻአላ ይሄ ስፖርታዊ ጨዋታ ነው የጀማ ከ15 ደቂቃ ወይ ከምን በኋላ ለሚያልቅ ጨዋታ ስፖርት ነው። እኛ ለህዝቡ ለወጣቱም ለታዳጊውም ስፖርቱ ነው ለማሳየት የምንገባው እንጂ እኛና ላቻ የለን። ስፖርት ላይ ደግሞ ማሸነፍና ማሸነፍ አለ። ስለዚህ ለማሸነፍ ነው እኛ የምንገባው ማለት ነው እንጂ ሌላ ነገር የለም ማለት ነው። ልክ ነው፣ እንደዛ ነው። ያ ነው መልዕክቱ እና ሬዲ ነው ሻምፕና። ስለዚህ ሁላችሁ ብዙ ሸረኞች ስለነበሩ እኮ ነው ሸራቸውን ለመስበር ነው አሁን እኛ እንደዛ የተጨባበጥ ነው። ፍቅር ብዙ ዊ አር አትሌት እኛ ማርሻል አርቲስት ነን። ማርሻል አርቲስት ደግሞ እንትን ነው በቃ ለወጣቱም ለታዳጊውም ለዓለምም ማሳየት ያለበት ስፖርቱን ነው። በቃ ስፖርት ፍቅር እንደሆነ ዲሲፕሊን እንዳለው ለማሳየት እንጂ እኔና እሱ ጠብ የለን ምን የለን። በቃ ስፖርት ነው ያገናኘን። እንወዳደራለን፣ ሀላስ ትወጣለህ። ከዛ በኋላ ደግሞ ያው ከውድድሩ በኋላ ደግሞ በቀሉ በሚለው ዘፈን በቀሉ ቀሪ አብረን ይጨፍራለን ማለት ነው። ስትገባ በሱ ነው የምትገባው። በኋላ
እና ወላሂ እሱ ነው የሚከፍቱልን። ኧረ ተው ወላሂ ምንድን ነው የሚከፍቱልን? በቀሉ ነው በቀሉ ነው በሱ ነው የምንገባው። ኧረ ተው እንደዚህ እያልሽ በቀሉ ደረሰ ቀንሽ መጣሁልሽ በቀሉ አታመልጭም ቀንሽ ደረስ በቀሉ እያልን ነው የምንገባው። ሙሉ እንትኑ ውስጥ ያለው ህዝብ መጨፈር አለበት እንዴ? በደንብ ሙሉ ይጨፍራል። ተነስቶ ይጨፍራል ሙሉ ደግሞ። ኧረ እንዴ እኔ አዳራሹ እንዳይታፈን ነው የምፈረው። መስኮት ምናምን ይከፈታል። ይቀወጣል። አንተ እኔ ቅድም አይቼ ገና ህዝቡ እየሄደ ነው እልሃለሁ። በቃ መንገድ ላይ እንደዚህ ላይፍ ገብተው አቤት ህዝብ ማት ይህ ሁሉ ሴዶን ለማየት ነው አልኩኝ። ይህ ሁሉ ህዝብ ሴዶን ለማየት ነው የሚሮጠው። አይን ራሱ የሰሩትን አላየህ እንደ የኢድ ቀን ትዝ ይላል አይደል? ኢድ ለመስገድ ስቴዲየም ሲሄዱ ህዝቡ እንደዛ እየመጣልህ ነው። ኤአይን አላየህም እንዴ? እንዴ የት ነው ግን ይሁን ህዝብ የሚገባው? አላየሁትም። እስኪ ላክልኝ መወሰብ ወላሂ አላየሁትም። በኤአይ ሰርተውት እኮ በጣም እንዴት ደስ እንደሚል አይቼዋለሁ። ፋይቱን እሱን አይቼዋለሁ። በኤአይ የሴዶ ደጋፊዎች ማለት ነው። በኤአይ ሙሉ ከተማው ምናምን መኪና ምናምን እሱን አላየሁትም። እኔ ፋይቱን አይቼዋለሁ። የሆነ የሰሩት ፋይት በጣም ይመቻል። እሱም አይቼዋለሁ። የሆነ ሰው የሰሩት ፋይት ላሳይህ እስኪ። ስማ ሰይዶ ያሸንፋል። በሰይዶ ጥርጥር የለንም። ሰይዶ ያሸንፋል። ሰይዶ ያሸንፋል። በሰይዶ ጥርጥር የለንም። ሰይዶ ያሸንፋል። ሰይዶ ያሸንፋል። ምንም ጥርጣሬ የለውም። እንደ የታወቀ ነው ኢንሻአላህ ድል ለጀግናው ሴዶ፣ ድል ለሴዶ። ሴዶ እንዳትፈራ ከጎንህ ነን። ሴዶ ንቃተ ህሊና አይደለም። የእናቶች ሴዶ ያግዝህ። ጉራጌዎች በሴዶ እንኮራለን። ሴዶ ጉራጌ ለሱቅ ብቻ እንዳልሆነ ዛሬ አሳይልን፣ አደራ አሳይልን። ድል ለጀግናው ሴዶ። ማሻአላህ እንግዲህ ሻምፕ እንግዲህ ይሄ ስንት ደርሰናል? 100,000 ገባ። 40,000 100,000 we need 100,000 people come on guys tap the screen እንግዲህ አባቴ እዛ ያላችሁ ሰዎች ሁላችሁ ታፕ ደብል ስክሪን እያደረጋችሁ እንግዲህ 100,000 100,000 ላይፍ ላይ እንፈልጋለን። 2,000 እንፈልጋለን። ሪኮርድ መበጠስ አለበት። ቱዴይ ዊ ሜክ ላይቭ ሪኮርድ። የሰይዶ ሪኮርድ መበጠስ አለበት። ጌመሮቹን ሁሉ ታሪክ እንዲህ ሰይዶ እኛ ጌም ስንጫወት የሁሉ ሰው ማይከተለን የሁሉ ሰው ኬት መጣማ we have to make ሪኮርድ መበጠስ አለበት። 150,000 ሎይታ ያስፈልገናል። አሁን ገና ነው ጨዋታው። ገና ካሁኑ 40,000 ከደረሰ አስባችሁታል? ጨዋታው ሲመጣ ደግሞ 102,000 ፒፕል ይመጣል ብዬ አስባለሁ። ወደ ሪንጉ ጠጋ ስንልማ በአንድ ይመጣሉ። ይመጣሉ። አብሽሩ ሀባይቢ። እንግዲህ እንደምታዩት ነው። ሴዶ ሪላክስ ሆነዋል። ፈታ ዘና እያለ ነው። ውሃውን እየጠጣ ነው። ሂዝ ሬዲ ቱ ፋይት። ሂዝ ሬዲ። ችንቀን ነበር እንግዲህ በጉጉት የሚጠብቀው። አሁን በቀሉ እያለ ይገባላቸዋል። በዘፈን ሳይሆን ሪል ላይፍ ነው ዛሬ እንግዲህ ነገሩ ሪል ላይፍ ነው እና ያጀማው እንሻላ ሁላችንም እንግዲህ ያው ላይፉን በደንብ ትከታተላላችሁ። ያው ሲገባ ከመጀመሪያ ጀምሮ ወደ መድረክ ሲሄድ ግጥሚያውን ሁሉ እናያለን። ሚኒድ 200,000 ታሪክ አሁን ስንት እንደዛ እንዴ ሰይዶ 2 ሚሊዮን ገብታ አለቀ። ዛሬ እኮ ራሱ ትልቅ 2 ድል ነው የምናከብረው። እንዴ አላሁ አክበር 2 ነው ዛሬ 2 እንትን ነው የምናከብረው። 2 ሚሊዮን ገብቷል ወንድማችን። አልፍ መብሩክ ብያለሁ ሀቢቢ። እንዴ ቴንክ ዩ ብራዘር ቴንክ ዩ እንዴ ምን ነው 2 ሚሊዮንማ ዛሬ በቃ ይቀወጣላ። ዛሬ 2 ሚሊዮን በዛ ላይ ደግሞ ቀበቶ። አላሁ አክበር ዛሬ ለየት ያለ ቀን ነው ጀማው።
ቱዴይ ኢዝ ዘ ቤስት ዴይ እነ ታሪክ ኢንሻአላህ። ስንት ሰዓት ነው እናንተ ጋር ኢትዮጵያውን ሴዶ? አሁን 12:20 ጉዳይ ለአንድ መግሪብ አዛን ሊል ነው። በቃ እኔም ጋር ያው ሊል ነው። እንሰግዳለን። ሰላትን ማመስገድ አለብን ኢንሻአላህ። ሊል ነው ገና ነው ደረስ። እኛ ጋር ገና አንድ 5 ደቂቃ 10 ደቂቃ ነው መሰለኝ። በቃ እኔም ጋር እየደረሰ ነው። ሰግደን አለን እዚሁ። ሰላት ዋጅብ ነው ያው እንግዲህ። ስለዚህ ሰላታችን ሰግደን ያው ጀሎ ይመጣል። ከዛ እኔም አለው ሰግጄ ይመጣለው። እንደዛው እንቀጥላለን ማለት ነው ዛሬ ኢንሻአላህ። ሀባይቢ ሁላችሁም ታብ ደ ስክሪን እያረጋችሁ ታብ ደብል ስክሪን እንግዲህ ቤቱን በጊፍት በምናምን በኮፒ ሊንክ ቀውጡት። እንግዲህ 100,000 ኢንሻአላህ። ጌሙንም ታዩታላችሁ። የመዳም ቅመሞች እንደው ሙቤ እኛ እንዴት ልናደርግ ነው? የመዳም ቅመሞች ሰዶ እንወደዋለን። አንዷ ወና አሳዘነች ወላሂ ኮሜንት ላይ ሙቤ ሰዶን እኛ እንዴት ነው የምናየው? ምናምን የመዳም ቅመሞች መዳም እኮ በእናትህ ምን ላድርግ? አብሽር እህቴ አትጨነቂ፣ ታያለሽ እንዴ አንተ። የመዳም ቅመሞች ሳይቀር ነው ዛሬ ስራ ሁሉ ረፍት የወሰዱት። ኢጃዛ ቤት ቁጭ ብለዋል ዛሬ።